አክሱማይት ማርኬት ለፋሲካ ዲስካውንት ካወጣንላችሁ እቃዎች መሃል ይሄ ፎሪኗን አንዱ ነው። በውስጡ እንደ ስቲክ ብሌንደር፣ እንደ እንቁላል መምቻ፣ ጆግ እና የሽንኩርት መፍጫ ያካተተ ሲሆን ይህን እቃ ለማግኘት ከፈለጉ ባዩ ላይ ባሉት ቁጥር ይደውሉልን። መልካም ፋሲካ በዓል። የዱለት ስራ ግን እንደኔ የሚጠላ ካለ እጁን ያውጣ። ሰላም የኔ ወዶች እንዴት ናችሁ? የዛሬ ቁርሳችን ገንፎ ነበረ እና ባለፈው በለቀቁት ቪዲዮ ገንፎ የገብስ ለምንድነው ማትጠቀሚው ብላችሁኝ ነበረ። አቃለሁ የሚጠቅመው የገብስ እንደሆነ አቃለሁኝ፣ ግን እኔ ስለማልወድ ነው። የሚጠቅመውም ለጤናም ጥሩ እሱ እንደሆነ አቃለሁ፣ ግን እኔም ባለቤቴም ልጆቹም አይወዱም። ለዛ ነው የነጭ ዱቄት የምንጠቀመው። ከዛ ወደ ሽንት ቤት ማጸዳዳት ነበር የሄድኩት። ሽንት ቤቴን አጸዳዳሁኝ። ሁለት ሽንት ቤት ነው። ሁለቱ ሽንት ቤት ቀን በቀን አጸደዋለሁ። ሁለቱም ካልጸዳ እረፍት አይሰማኝም። የልጅ ቤት ስለሆነ ባክቴሪያዎች ምን ስለሚሰበስብ ሽንት ቤቱን ሁሌ ነው ማጸዳው። እና እንደዚህ ምሳ እየሰራሁኝ ዱለቴን ከተፍኩ። ስጋ ሳልከትፍ ፍሪጅ ማስገባት አልፈልግም። እንደዚህ ሁሉንም ባንድ ከትፌ ነው ማስገባው። ደግሞ ስጋ ሳልከትፍ በደንብ ነው ማፈጥ ነው። ስጋዬን ከታትፌ ፍሪጅ አስገባሁኝ። ዱለቱን ከትፌ ዱለቱንም አስገባሁኝ። ብጠላውን ባለቤቴ ስለሚወድ የግዴታ መስራት አለብኝ። ያው እኔ ቢሰራም እበላለሁኝ፣ ግን ያን ያክል ፍቅር የለኝም። እና እንደዚህ ጁስ አዘጋጀሁኝ። ከዛ እንደዚህ ሽንኩርቴን ጨማመርኩኝ። ቆንጆ ጥብስና ቅቅል ነበር የሰራሁት። ከዛ ፍሩት መጣ። ሀብሀብ ቆራረጥኩኝ። ሀብሀብ እንወዳለን፣ አሪፍ ነው ለጨጓራም። እና ምግቡ እንደዚህ ሆኖ ደረሰ። ፍሩቴንም አቀራረብኩኝ። እና ጥሩ ኮሜንት ለምትሰጡኝ ለምታበረታቱኝ በጣም ነው የማመሰግነው። መጥፎን ኮሜንት ለምትሰጡኝ ታበረቱኝ ያላችሁ እና በጣም ነው የምወዳችሁ። እዩት፣ ሁለቱም ሽንት ቤት ቆንጆ ሆኖ ነው የጸዳው። ከዛ ወደማይቀር የቡና ሴሪሞኒ ነበር የገባሁት። ቡናችንን አፈላን፣ ቤቱን አጫጫስን፣ ቆንጆ መዓዛ እንዲኖረው የምግቡ ሽታ እንዲወጣ ቤቴ እንደዚህ ቆንጆ አድርጌ ደመቅመቅ አረኩኝ። እኔም ተዋብኩኝ ለባሌ። እና ሴቶችዬ ወዳችኋለሁ። ባይ